小的感觉越来越好，假期多了收入高，那工作越来越好，山平静了价格活了心情越来越好。ሰላም ቤት አላችሁ የድርሻ ቲዩብ ተከታታዮች፣ ይህ ድርሻ ቲዩብ ነው። እኔ ደግሞ ድርሻ ነኝ። ዛሬም እንደተለመደው ሶሻል ሚዲያ ላይ ትሬንድ ያደረጉ መነጋገሪያ ቪዲዮዎችን ይዤላችሁ መጥቻለሁ። እናንተ የተሰማችሁንና መናገር የምትፈልጉትን ኮሜንት ላይ ታስቀምጡልኛላችሁ። ጊዜያችሁን የሚመጥን ቪዲዮዎች ይዤ እንደመጣው ተስፋ አድርጋለሁ። ቪዲዮዎቹን ከመጀመራችሁ በፊት ላይክ፣ ኮሜንት እና ሰብስክራይብ ብታደርጉ ለእኔ ይጠቅመኛል። ቀጥታ ወደ ቪዲዮዎቹ። ቆይ ግን ሴቶች ለምንድን ነው ቁመን የማንሸነው? የብሬን እኮ ነው። እግዚአብሔር ማለት ማን ነው ቁጭ ብላችሁ ሹኑ ብሎ አዋጅ አወጣብን ሰው ማን ነው? ለምን ቁመን እንደ ወንዶች ማንሸነው? የሚያዝ ነገር አለ እናቱ የሚያዝ የሚንጠለጠል የሚረገፍ ነገር እኮ ሲበርባጂ ዛሜኔ እናት የሚራገፍ ነገር እሱ ቆም ጀዴት ሀሳብ ሜ ቆሞ መሽናቱን ታይና ቆም ጀዴት ሀሳብ ሜ አይሚሮን ከና ጋዳ ጤናን ከን ተበቀማ አይኔ እናት እርግጥ እኮ ነው ተመለከቱት። ላጥ ጀዴት ፍንጫ ይወ በርባደ ተኝታሽ መሽናት መብታለሽ። በርግጥ ግን እንፈቀዳ ሁኔታን ተፈጥሮን እንፈቀዳ ዋን ተፈጥሮን እንፈቀድ ነ አቲ ታገልተሞ ምን ታገሉ ከት ያመ ተፈጥሮ ዳን ጊፍቲ ታይሺ እናቱ ቆጭ ብለሽ ከሸናሽ መቻነሰሽ ቆመሽ ልትለቂ ነው እንዳራስሽ እንበሰበስ ታይኔ እናት መሳቃ መስታለቃታታ ቆሙ መሽናት አይሆንም፣ ለሴቶች አልተፈቀደም። እውነት ሰሞኑን እንግዲህ በጣም መነጋገሪያ እየሆነ የመጣው የወር አበባ ንጽህና መጠበቂያ ሞዴስ አላስፈላጊ ወይም ደግሞ የተጋነነ የዋጋ ጭማሪ ነው። የዋጋ ጭማሪው እንደየሰፈራችን ከ50 ብር እስከ 100 ብር ወይ ደግሞ እስከ 150 ብር ድረስ የጨመሩ ሰፈሮች አሉ። ለሴቶች ይሄ በጣም ከባድ ነው። ምናልባት ይህንን መረዳት የሚችለው አቅሙ አነስተኛ የሆነው የማህበረሰቡ ክፍል ይመስለኛል። ምክንያቱም በየወሩ 150 ብር እና እስከ 250 ብር ድረስ ማውጣት ለዛውም አንድ ላይ በቃ ይችላል። ብዙ ሴት ሁለት ይጠቀማል ብዬ አስባለሁ። እና እስከ 500 እና 400 ብር ድረስ ለሞዴስ ብቻ ማውጣት ምን ያህል ከባድ እንደሆነ የሚያውቀው መካከለኛ የኑሮ ደረጃ ያለውና ሴት የሆነ ይመስለኛል። ወንዶች ሞዴስ አትጠቀሙም አይደል? ግን እህት ያላችሁ፣ ሴት ልጅ ያላችሁ፣ ሚስት ያላችሁ፣ እናት ያላችሁ፣ በአጠቃላይ የምትወዷት ሴት ያላችሁ ወንዶች በሙሉ እባካችሁ እርዱን፣ ድምጽ ሁኑን። ይህን ቪዲዮ ሪፖስት እንዲሁም ደግሞ ሼር በማድረግ ለበርካታ ሰዎችና ለሚመለከተው አካል እንዲደርስ እንድታደርጉ ጥሪ ማቅረብ ፈልጋለሁ። ይህ ጥሪ የኔ ብቻ አይደለም፣ በኢትዮጵያ ውስጥ የሚገኙ የሁሉም ሴቶች ጥሪ ነው። ሞዴስ እንደሚታወቀው ከቅርብ ጊዜ ወዲህ በከፍተኛ ሁኔታ የዋጋ ጭማሪ እያደረገ ይገኛል። እጅግ በጣም አስደንጋጭና ባልተለመደ መልኩ ማለት ነው ከፍተኛ የሆነ የዋጋ ጭማሪም እየተስተዋለ ይገኛል። ይህ ብቻ አይደለም፣ በተለያዩ አካባቢዎች ላይ እንግዲህ እንደምትፈልጉት ሞዴስን በቀላሉ ማግኘት አትችሉም። ምክንያቱም ደግሞ በዋጋ ጭማሪው ምክንያት ማለት ነው ሱቆች ራሱ መያዝ እስከሚያቆሙ ድረስ መድረሱን ነው እየተመለከትን የምንገኘው። በተለያዩ ማህበራዊ ትስስር ገጾች ላይም የተለያዩ ሰዎች ማለት ነው ሞዴስን በተመለከተ የተለያዩ መልእክቶችን እያስተላለፉ ይገኛሉ። ነገር ግን ችላ ተብሎ የሚታለፍ ነገር አይደለም። የሞዴስ እንዲሁም ደግሞ በአጠቃላይ የወር አበባ ጉዳይ እንግዲህ እኛ ፈልገን ያመጣ ነው በምርጫችን የመረጥነው ሌክዠሪ ነገር አይደለም። መሰረታዊ እንዲሁም በተጨማሪ ደግሞ ተፈጥሯዊ ነገር ነው። እባካችሁ እርዱን፣ ተባበሩን። ራስ ምታቱ ሊገለኝ ነው። ወገብ ህመም፣ ቁርጠት፣ እግሬ ሰውነቴ እንዳለ ግሏል። የመጨረሻ ፔል ላይ ነኝ። ከዛ 10 ፍሬ የምትይዘዋ ሞዴስ ማለት ነው 10 ፍሬ የምትይዘዋ ከ150 ብር እስከ 200 ብር ነው እየተሸጠች ያለችው ማለት ነው። ዲፔንዲንግ ኦን ዩር ሰፈር ዋጋው ይጨምራል ይቀንሳል። ህመሙን ብለን ተጨማሪ ሌላ ህመም በየወሩ ለሚመጣ ነገር ማለት ነው። ሊያውም ኳሊቲው እየጨመረ ለማይሄድ ኳሊቲ እየወረደ አንዴ ከፓንታችን እየተላቀቀ ሲንሸራተት አንዴ እየተገነጠለ ጥጡ ውስጣችን ሲገባ እኔ እንጃ እንዴት እንደሆነ አላውቅም። እንደዛም ሆኖ ደግሞ በዚህ ዋጋ መሸጡ እሺ፣ ሰው ኬት አምጥቶ ይግዛ? የሚችለው ገዛ፣ እሺ ፋይን። የማይችለው ኬት ነው የሚያመጣው? 200 ብር በየወሩ ላይም በየወሩ አይደለም በወር 2 ሞዴስ ምናምን ነው የሚያስፈልገው። ያንን ለማምጣት ኬት ያምጣ ሰው? ሞዴስ ቅንጦት አይደለም እኮ ወደን ያመጣነው ነገር አይደለም። የተፈጥሯዊ ግዴታ ነው። ሞዴስ ቅንጦት አይደለም። አትሊስት በነፃ እንኳን መስጠት ባትችሉ ማለት ነው ዋጋውን ተመጣጣኝ ማድረግ አለባችሁ። ለሌላውም ህዝብ የሚችለው መሆን አለበት። ሴቶች ከትምህርት መቅረት የለባቸውም። በዚህ ምክንያት ተሳቀውን ቤት መቅረት፣ ጨርቅ የተበጣጠሰ ነገር ምናምን ማድረግ የለባቸውም። እኔ ኢቭን አሁን ቲክቶክ ላይ ጭራሽ ሳር ምናምን እና ቅጠል የሚያደርጉ አሉ። ይሄን ያህል
ኧረ በስመ አብ ቅንጦት አይደለም። ሞዴስ ቅንጦት አይደለም። በህመማችን ላይ ሌላ ህመማት ጨምሩብን። ሞዴስ ቅንጦት አይደለም። ተመጣጣኝ በቃ አትሊስት ተመጣጣኝ መሆን አለበት። ይሄን ቻሌንጅ ፕሊዝ ኤቭሪዋን ተቀላቀሉ። ወንዶች ለእህቶቻችሁ፣ ለእናቶቻችሁ፣ ለአክስቶቻችሁ፣ ወደፊት ለሚመጡት ልጆቻችሁ እያላችሁ ሴቶች ደግሞ ያለብንን ችግር ቅድም እንዳልኳችሁ እነዚህ ቅሬታዎች ለረጅም ጊዜ ሲቀርቡ ነው የቆዩት። የሞዴስ ዋጋ በፍጥነት ነው እየጨመረ ያለው። እኔ ቅርብ ጊዜ አስታውሳለሁ 20 ምናምን ብር 30 ምናምን ብር ስንገዛ ማለት ነው። አሁን ላይ እንዳልኳችሁ ቅድም እየተሸጠ ያለው ከ150 ብር እስከ 250 ብር ድረስ ነው እንደየሰፈሩ ማለት ነው። እና ከመንግስትም የተሰጠ ምላሽ የለም፣ ከአምራቾችም የተሰጠ ምላሽ የለም። ነገር ግን እዚህ ቲክቶክ ላይ የምናውቃት አንዲት እህታችን እርግጠኛ አይደለሁም ግን የሞዴስ እና የነዚህ የንጽህና የልጆች የንጽህና መጠበቂያ ማቴሪያሎችን የምታመርት እህታችን ናት እና እሷ እንደ ምላሽ አይነት ነገር ሰጥታለች። መቼም ይህን ጥያቄ አድሬስ ለማድረግ የዘገየው ይመስለኛል፣ ግን ጭራሹኑ ከመቅረት ዘግይቼም ቢሆን መልስ መስጠት አለብኝ ብዬ ስላስብኩ ነው። ስለዚህ ዛሬ እንደ አንድ እህታችሁ ፓድ እንደምትጠቀም ሴት ሳይሆን ለነጋዴ እንደምትሸጥ ሴት ሆኜ መጀመሪያ መልስ ለመልስላችሁ። እንግዲህ እኛ 2018 ነው ማምረት የጀመርነው። 2018 ማምረት ስንጀምር 520 ብር ነበር አንድ ካርቶን ፓድ የምንሸጠው። እንደዚህ አይነት ኢንዲቪዥዋል ፓኮች 24 ፒስ የሚይዘው ማለት ነው። እቺ ወደ 21 ብር አካባቢ ነበረ 2018 ላይ ስንጀምር የምንሸጫ ዋጋችን። አሁን ወደ 2240 ብር ነው ከኛ ፋብሪካ የሚወጣው። ያ ማለት 93 ብር አካባቢ ነው የምንሸጠው። ለምንድን ነው ሁሉ የጨመረው በዚህ ዓመታት ውስጥ ብላችሁ ካላችሁኝ፣ አንድ ሳኒታሪ ፓድ እቺኛዋን ለማምረት ውስጡ ምን ይገባበታል? ወደ 7 አይነት ሮ ማቴሪያል እና ኢምፖርት እናደርጋለን። ያው እዚህ ሀገር ላይ ተመርቶ ተጀምሮ እዚህ ሀገር ላይ የሚያልቅ ነገር የለንም። ያው ብዙዎቹ ነገሮች ከውጭ ይመጣሉ። ጥሬ እቃው ከውጭ ሀገር ይመጣል። ፐልፕ ይመጣል፣ ሳፕ ይመጣል፣ ነንውቨን ይመጣል፣ ፒኢ ፊልም ይመጣል። እቺ ሪሊዝ ፔፐሯ ምንድነው ትመጣለች እና በቃ ብዙ እቃ ነው የሚመጣው ከውጭ ሊተራሊ ብዙ እቃ ይመጣል። ለጥሬ እቃው ከ5% እስከ 35% ድረስ ታክስ እንከፍላለን። ኢንፋክት ለፓኬጁ ለዚህኛው ብቻ ነው 35% የምንከፍለው። ሌሎቹ ከ5 እስከ 15 ይደርሳሉ። የተለያዩ ናቸው ታክሳቸው። ይሄ እንግዲህ ኢምፖርት ታክስ ነው። ከዛ እሱ ላይ ቫት 15% ይጨመረበታል። 3% ሶሻል ታክስ አለበት። እነዛ ደግሞ ሲ ፍሬቱ አለ፣ ኢንላንድ ትራንስፖርቴሽኑ አለ። ከዛ ደግሞ ለብዙ ኦቨርሄዶች አሉት። አንድ ቃለ ማምረት ሰራተኞች አሉብን። ከዛ ደግሞ እኛ ደግሞ አምርተን አሁን ባልኳችሁ 2240 ብር ከሸጥነው በኋላ ደግሞ እንደገና ከኛ ጋር ወስደው ወደ እናንተ የሚያደርሱትኝ ወደ ደሴ፣ ወደ አፋር፣ ወደ መቀሌ፣ ወደ ጅማ፣ አምቦና የሚያደርሱት ሰዎች ደግሞ የራሱ የሆነ ትራንስፖርቴሽን ኮስት ይጨምርባቸዋል። እቺ ግርግር ይሄ የኢራኑ ግርግር ከጀመረ በኋላ 2 ጊዜ ዋጋ ለመጨመር ተገደን ነበረ። ማይንድ እንግዲህ ስንጀምር 520 ብር ይሄንን አንድ ካርቶን ስንሸጥ ጊዜ የዛን ጊዜ ዶላር 20 ቤት 20 ምናምን አካባቢ ነበር የኤክስቼንጅ ሬቱ። አሁን 153 ብር አካባቢ ነው። 153 ብር ደግሞ እናንተ ዝም ብላችሁ የዛን ቀን ስታዩ ነው። ልክ ለኛ ደግሞ ሲፈቀድልን ፕላስ ወደ 7% አካባቢ ደግሞ እንከፍልበትና ላይክ 153 ብር ምንዛሬ ያለው ወደ 170 ብር አካባቢ ነው እኛ ከባንክ ዶላሩን የምንገዛው እነዚህን ጥሬ ዕቃዎች ለማምጣት ማለት ነው። ከዛ የሲፍሬቱ ወደ 3000 ብር አካባቢ ነበር፣ ወደ 5000 ደርሰዋል። ኢንላንድ ትራንስፖርቴሽኑ ከጅቡቲ አዲስ አበባ የምናመጣበት ወደ 300 ሺህ ብር አካባቢ ነበር። አሁን 500 ሺህ እና 450 ሺህ ጀምሮ ነው የምንከፍለው ያለ ነው ማለት ነው። በጣም ብዙ ነው። ይሄንን ስትጨምሩት እንዳልኳችሁ ደግሞ እዚህ ክፍለ ሀገር ላይ ደግሞ ሎካሊ ደግሞ እቃው ካለቀ በኋላ ደግሞ ወደ ተጠቃሚው ጋር ለማድረስ ደግሞ ብዙ ወጪዎች አሉበት እና ሜቢ ከኮንሱመር ሳይድ ሆናችሁ ስታዩት ኢሎጂካል ሊመስል ይችላል። ግን ልክ ሌሎች ነገሮች እንደጨመሩትኝ ዘይት እንደጨመረው፣ ዱቄት እንደጨመረው፣ ሳሙና እንደጨመረው፣ ብዙ ነገሮች የምንጠቃቀማቸው ኮሞዲቲዎች እንደጨመሩ ሁሉ አም ሶሪ ሳኒታሪ ፓድም ጨምሯል። ይሄ ነው ምክንያቱ እንጂ በጣም እንዲያውም እኛ ምን ላይ ሁሉ ኢንቮልቭ እናደርጋለን መሰላችሁ? ከኛ ወስደው ለባለሱቅ የሚሰጡት ሰዎች ራሱ ሊሚትድ ትርፍ እንዲይዙ እናስገድዳቸዋለን። በዚህ ራሱ በጣም በቃ የሚገርማችሁ ፖሊሲ ነው እኛ ጋር ያለው። እኛ ጋር መንግስት 14% ማስረፍ ግዴታ አለባችሁ ያለ ታክስ መክፈያ ሴንተራቸው ጋር ሲሄዱ ግብ ይቀጥማቸዋል። እኛ ደግሞ 2 እና 3% ይበቃቸዋል፣ ከዛ በላይ ማስረፍ የለባችሁም እያልን ነው አከፋፋዮቻችንን ሁሉም እናስገድደው እና በእኛ በራሳችን ሴልስ ፐርሰን የሚሸጠው እነሱ ጨምረው እንዳይሸጡት በማሰብ የኛ ሴልስ ነው ራሱ በየሱቁ እየሄደ የሚያደርሰው ማለት ይሄን ያህል ራሱ ኢንቮልቭ ለማድረግና ቼኑን ለማጥበብ እንሞክራለን። ከዛ ዋጋውን በጣም ስትረች እንዳያደርግ ለመቆጣጠር እንሞክራለን። ሆኖ ግን በቃ አሁን 2 ጊዜ ለመጨመር ተገደን ነበረ ማለት ነው። አዶን ነው ምን ያህል ኢንላይት እንዳደረኳችሁ ግን አይቶ ሀሊ አንደርስታንድ ቢኮዝ እኔም ሌላ ነገሮች ደግሞ ሄጄ እገዛለሁ። ይሄንን ነገር ልሽጥ እንጂ ሳኒታሪ ፓድ ልሽጥ እንጂ በጣም ብዙ የምገዛቸው ነገሮች አሉኝ። ለልጆች የትምህርት ቤት እከፍላለሁ። ሁሉ ጊዜ ክፍያ መጨመሪያ ኖቲስ ይደርሰኛል።
ዘይት በዚህ ወር ገዝቼ የሚቀጥለው ልገዛስ ሌላ ታሪክ ውስጥ ገብተዋል። ሁሉም ነገር እናንተን እንደሚያፌክት እንደሚያደርጉ እኔም አፌክት ያደርገኛልና አይ ቶታሊ አንደርስታንድ በርደን። ግን እንደ አንድ ሶሻል ሚዲያ ላይ አክቲቭሊ እንደምትንቀሳቀስ ነጋዴ ሴት ለምንድን ነው አድሬስም አላደርገው ብዬ ስላሰብኩ ነው። እርግጥ ነው በአምራች ሳይድ ሆነን ስናየው እነሱም እውነት ሊኖራቸው ይችላል። ነገር ግን እኔ አሁን አምራቹም ጋር ሳይሆን ቅሬታዬ ሸማቹም ጋር ሳይሆን መንግስት ለምንድን ነው እነዚህን የንጽህና መጠበቂያ እቃዎች ከታክስ ነፃ የማያደርጋቸው? ምክንያቱም እነዚህ እቃዎች ግዴታ ማለት መሰረታዊ የሚባሉ ነገሮች ናቸው ለሴቶች። እኔም እንደ መፍትሄ ሆኖ የሚታየኝ እነዚህ ነገሮች ከታክስ ነፃ ሆነው ቢገቡ ማቴሪያሎቹ ትንሽ የተወሰነ ያህል ዋጋውን ሊያረጋጋው ይችላል ብዬ አስባለሁ። በእንስቶቻችን ላይ እየተደረገ ያለውን የሞዴስ ዋጋ ጭማሪ እንቃወማለን። እንደውም ነፃ መሆን አለበት። ሞዴስ የሴቶች ንጽህና መጠበቂያ እንጂ የነጋዴዎች ፈርቅ መያዣ አይደለም። ወንዶች ወር አበባ አያዩም ማለት የሴቶች ጉዳይ አይመለከታቸውም ማለት አይደለም። እናት ሴት ናት፣ ወንድም እህት ሴት ናት፣ ድመት ሴት ናት። እንዴ ድመት ደግሞ ያባለን እኔ እንጃ መሰለኝ። ትራክ ሹፌሮች ማለት ነው አሜሪካ ትራክ የሚነዱ የኛ ሀገር ዳንጎቴ አይነት የሚነዱ የትራክ ሹፌር ጓደኛዬ ጠብሳ 24 ሰዓት ቤቢ ያለሽ ታራሽ ይበያቱ እያልነገርኳት ምን የዛሬ 2 ዓመት አንድ ትራክ ሹፌር ጠብሼ ኧረ በስመ አብ 994 መቼ እንደኔ እንደዚህ ያወራሉ። ጠዋት ቤብሲ ነኝ ማታ ሃንሲ ነኝ እሙ ገላገላ ስንዘፍን እዛው በስልክ ከጧት ጀምሮ እስከ ማታ ተጣብተን አግብተን ደግሰን ወልደን አድገው ጦሩን እንደዚህ ማናወራው በቪዲዮ ሲለኝ በምናምን ሲለኝ አረስማ እንዲህ ነው የሚወደኝ ስል አልገባኝም። እሱ ራሱ 53 ስቴት አለ 53 ስቴት ነው የሚነዱት አሉ 50 ነው መሰለኝ ስቴት የሚነዱት። ሁለቱ ውቅያኖስ ስለሆነ ነው የማይነዱት። እነሱ እየለካ በእኛ እንጆ እያደረጉ ነው። ተራራና ምናምን አቀበት ቁልቁለት በረዶ ስለሚያዩ እሱን ከምናይ ብለው ጆሮአቸው ላይ ለጠፍ ያደርጋሉ። እኛንን እዚህ ጋር ስንግል እንዲህ ስልኩ ለጥፈን ስግል ጆሮዬ አሁን ራሱ ይልብኛል። እሷም ሆነ እንዴት እንደሚወደኝ መዝናኛ እኔ ራሱ ያወቅኩት በምንድን ነው ቡግንድ ያዘውና ይሄ ቦይፍሬንድ ቤት ሆነ ማለት ነው። መንዳት አቆመ። ቂጡ ላይ ነበር፣ በሁለቱም ቂጡ ነው ቡግንድ የወጣበት። ቤት ሆነ እንደዚህ በደረቱ ተኝቶ አንድ ይደውልልኝ መሰላችሁ አቆመ። ከዛ አጎቴን ተጠይቀው አጎቴ ነገረኝ ትራክ ሹፌሮች እንዲህ ነው ስለሚደብራቸው በእኛ ነው የሚዝናኑት። በቃ እውነት እኮ ነው። 50 ምናምን ስቴት ሲሄድ አስበሽዋል። ደግሞ የአሜሪካ ስቴቶች በጣም ሰፋፊ ናቸው። እነሱን ሁሉ አቋርጦ ሲጓዝ ምን ያደርጋል? እየነዳ አንቺ ይደበራል። የቴዲን ዘፈን እንዴት አያ? ሙሉ ሚቃም ነው፣ ምንም ገራባ የለውም። የምን ገራባ ነው? እኔ እኮ ስለ ሙዚቃ ነው የጠየቅኩክ። አን ያለው ስለ ገራባ አናወራ። ገራባ አሪፍ ነው። አመል አይለቅም። እንግዲህ ዶክተር ብርሃኑ ነጋ ከወቸ ጉድ ፖድካስት ጋር ያደረጉት ቃለ መጠይቅ አሁንም መነጋገሪያ ሆኖ ቀጥሏል። የተለያዩ ገጠመኞቻቸውን እያካፈሉ ነውና እቺኛዋ ደስ ትላለች። እስቲ እንያትና እንመለስ። ሳር እንበላ ነበረ። በጣም ቸግሮን ዋን ፖይንት በጣም ሆኖብን ሳር ያጭድን እየቀቀልን ፓርስሊ ነገር እንትን ጋር ትንሽ ይሄ ማነው ወዲ አክር የሚባል የማሽላ አይነት እንትን አለ። ማሽላ ነው እና በጣም እንትን ነውና ደረቅ ነው። እሱን በጣም ስትቀቅል ያብረሽ ጎመን ማነው እንደ ጎመን ሳር ጀምረሽ ማን ሐሳቡ የሚያመጣው የሆነ ሰው ነው። ሳር ለምን አንበላም? ዩኒቨርሲቲ ልጆች ነበሩ፣ ሳይንስ ተማሪዎች ነበሩ ምናምን ትንሽ የሚያውቁ ትንሽ ግሪን ያስፈልገዋል ከእንትኑ ጋር አለበለዚያ የድርቀት ምናምን ያመጣል ብለው ነው መሰለኝ። ግን ረሃብ ነው በቃ ጀስት ፎዲሽን መሙላት ራሱ was important so እሱን ብዙ ወራት በላን እንደዛ ኤርትራ ውስጥ። ግን የገረመኝ ማለት ነው የልክ የሳሩ ጋር ስቲል የማብሰል ነገር ይሁን የተመቸኝ ነገር ትንሽ ቀቀል ማድረጉ ነገር እንደዚህ ዝም ብሎ አይደለም የተወሰነ እሱማ ትንሽ ትኩስ ቢሆን ቆንጆ ነው።
ጀርም በምን እንደሚሞት እናውቃለን እኮ አራዎች መስል የተለያዩ ገጠመኞቻቸውን በግልጽነት ነው ለወጣቱ እያካፈሉ ያሉትና እኛም እንደዚህ አለፍ አለፍ እያለን እናመጣቸዋለን። ማን ያዘዋልን እንግዲህ የምናውቀው ብዙ ጊዜ በሞቲቬሽናል ስፒኪንግ ነው እና የሚያነቃቁ ንግግሮችን ነው ብዙ ጊዜ የሚናገረው እና አልፎ አልፎ ደግሞ በጣም የሚያዝናኑ ንግግሮችን ስለሚናገር ሚሞች በደንብ ይሰሩበታል። በሱ ነው የምናውቀው ብዙ ጊዜ። ሰሞኑን ደግሞ ስለ መተት አንድ ቲክቶክ ቪዲዮ ሰራና በሱ ላይ በጣም ቫይራል ወጣ። እሱን አይተን እንምጣ እስቲ። መተት አድርገውብሻል እንዴ? አዎ አድርገውብሽ ሊሆን ይችላል። ስራሽን፣ ትዳርሽን፣ ደስታሽን እንድታጪው ሰይጣን አምላኪዎች አሉ። እሺ ወዳጅሽ መስለው ካንቺ ጋር ሃይማኖተኛ መስለው ሽር ጉድ ሲሉ አንቺ ዘመዴ የምትያቸው ሰዎች መተተኞች፣ አጋንንት አምላኪዎች ነፍሳቸውን የሸጡ ሊሆኑ ይችላሉ። አንቺ ደግሞ በመንፈስ ደካማ ነሽ። አንቺ ደግሞ አምላክ ጋር አልተጣበቅሽም። አጋንንት ይልኩብሻል። በግራ በቀኝ አጋጭተው እንድትጨነቂ፣ ስሜትሽ እንዲረበሽ፣ ያለሽ ነገር በረከት እንዳያጣ አድርገውብሻል። ሌላ ነገር መስሎሽ ግራ ትጋባለሽ። አይደለም። ነፍስሽን ሀክ አድርገዋት ነው። ምናልባት ምትወጃቸው ሰዎች፣ ምናልባት ሚስጥርሽን ያጋራሻቸው ሰዎች፣ ምናልባት እንዲሳካላቸው የምትፈልጊያቸው ወዳጅ የምትያቸው ሰዎች አረመኔ ያንቺን ነፍስ ሕይወት ገደል የጣሉ ሊሆኑ ይችላሉ። አድምጪኝ። አቅም የላቸውም። ነፍሳቸው እየተጨነቀች ነው። ምናልባት ገንዘብ አግኝተው ሊሆን ይችላል። ምናልባት ዝናሽን ወስደው ሊሆን ይችላል። ምናልባት እድልሽን ቀምተው ሊሆን ይችላል። አቅም የላቸውም። ይጋለጣሉ፣ ይዋረዳሉ። ትንሽዬ ጸሎት አድርጊ። ወደ አምላክሽ ሂጂ። ምንም መንፈስ ደካማ ብትሆኝም እንኳን ፊትን ከኔ አታዙር ይሄኝ በይ። ወደ ጸበል ሂጂ። የሆኑ ንጹህ አባቶችን ፈልጊ። ከሌሉም በልብሽ ተንበርክከሽ አምላክሽን አጋልጥልኝ ብለሽ ስገጂ። ይጋለጣሉ፣ ይዋረዳሉ። እናንተ ሌቦች፣ እናንተ የነፍስ ሌቦች፣ እናንተ ክፉ አረመኔዎች፣ እናንተ የሳጥናኤል ቡችሎች ትል ትሆናላችሁ፣ ትዋረዳላችሁ። እግዚአብሔር ኃይለኛው አይለቃችሁም። በሶማሊያ ለአጋንንት የምትጫወቱ የሰው ሀብት፣ ንብረት፣ ጤና፣ እድል የምትቀሙ ክፉ ሰዎች የውላችሁ አድምጡኝ። እግዚአብሔር አይለቃችሁም። ይሄን ቪዲዮ ስትሰሙ ተመለሱ። አይምራችሁ መድኃኒዓለም። ማነዛል ይሄንን ቪዲዮ ከሰራ በኋላ እሱ እንደተናገረው ከሆነ በጣም ብዙ ሰዎች በውስጥ መስመር ስለተደረገባቸው ነገር እየነገሩት እንደሚገኙ አሳውቋል እና ተከታታይ ቪዲዮም እየሰራ ይገኛል። ብዙዎቻችን በመተት የምናምን አይመስለኝም በነገራችን ላይ እና አሁን ነው ይሄ ነገር ራሱ በግልጽ እየተወራ ያለውና እውነት እየሆነ እውነት እንዳለ እየታወቀ የመጣውና እንደዚህ ደግሞ በትልልቅ ሰዎች ሚዲያ ፊገር በሚባሉ ሰዎች እየተወራ በግልጽነት መምጣቱ የበለጠ ስለ መፍትሄው እንዲወራና ብዙ ሰው መፍትሄ እንዲያገኝ የሚረዳ ይመስለኛል። የመተቱ ግፍ እንደቀጠለ ነው። ይቺ ሴት የምትሰራው ዩኤን ነው። እሷ ብቻ ሳትሆን ባሏም ይሰራ የነበረው ዩኤን ነው። አሁን ቤታቸው ሁለቱም ቁጭ ብለው ከፍተኛ ጭንቀት ውስጥ ናቸው። ይህን የመሰለ ትልቅ ስራቸውን አተውተዋል። በላከችልኝ ምስል ከአፏ ከሆዷ የሚወጣው ነገር ጸበል ቦታ ስትሄድ በጣም ያስደነግጣል። ያንን ከመሰለ ዶላር፣ ያን ከመሰለ ትልቅ ዓለም አቀፍ ድርጅት፣ ያን ከመሰለ ትልቅ የሥራ ቦታ ያስለቀቃት እንግዲህ የወዳጆቿ መተት ነው። ምናልባት ማን እንደላከባትም ላታቅ ትችላለች። ምናልባት እቺ ሴት መልካም የሆነች መንፈሳዊ አጋንንትን የመዋጋት ብቃቷ በጣም ያነሰ ነገር ግን እንደማንም ሰርታ ለፍታ ለባሏ፣ ለልጆቿ፣ ለቤተሰቦቿ የሆነ ነገር መስጠት የምትፈልግ ሴት ናት ወይም ባለትዳር ናት። ነገር ግን ሁሉም ነገር ቆሞ አሁን ቤት ውስጥ ነው ያለችው። አንድ ወዳጅ ተከታይ ሶሻል ሚዲያ ላይ ምን አለ? ማን ያዘዋል? የመተት ጉዳይ በጣም የሚያሳዝነው አንተ የምታልፍበትን ህመም ሰዎች አይረዱትም፣ አንደርስታንድ አያደርጉትም። አንተ ስትሰቃይ፣ አንተ ስትታመም፣ አንተ አእምሮ ሲበጠበጥ፣ አንተ ስሜትህ ሲረብሽ፣ አንተ አምላኬ ሆይ ለምንድን ነው እንደዚህ እምሆነው ብለህ ስትጨው፣ አንተ ሱስ ውስጥ ስትገባ፣ አንተ ስታበድ ሰዎች አይረዱም። ምን ሆኖ ነው ይላሉ። አንድ ማቀው አባባል አለ። የተጠመደው አሳ ላይ የሚሆነውን ነገር ያልተጠመደው አሳ ሊረዳው አይችልም ይላል።
አንዳንዶቻችሁ ደግሞ እኔና ባሌ ላይ ብዙ ነገር ተደርጎብኛል ወይም ተደርጎብናል፣ ነገር ግን በቃ እንጣላለን፣ እንጋጫለን፣ እንጣላለን፣ እንጋጫለን፣ አሁን ተስፋ ቆርጫለሁ ያላችሁ እንዳላችሁ መተት እንደሆነ ካወቃችሁ ለምንድነው ባላችሁን የማትረዱት? ለምንድነው ራሳችሁን ጭምር የማትረዱት? ለምንድነው ትዳራችሁን የምታፈርሱት? ለምንድነው ልጆቻችሁን የምታጡት? ቆይ መተት ተደርጎባችኋል። አው እናንተ አእምሮ የእናንተ ነፍስ እንዳይሰራ የሆነ ነገር ተደርጓል። ስለዚህ ይሄን ካወቃችሁ ግጭታችሁ የእናንተ ግጭት አይደለም፣ ቁጣችሁ የእናንተ ቁጣ አይደለም፣ ጩኸታችሁ የእናንተ ጩኸት አይደለም፣ ኃጢአታችሁ የእናንተ ኃጢአት አይደለም፣ እናንተ ውስጥ ገብቶ ያለው መጥፎ መንፈስ እንጂ። የመጀመሪያውን ቪዲዮ ከሰራ በኋላ የተለያዩ ሰዎች በመተት ተጠቅተናል ብለው የተለያዩ ቪዲዮዎችን እየላኩለት ይገኛሉ። እሱም እየሰራበት ነው ያለው እንደ ኮንቴንት ይዞት ማለት ነው። ከዚህ ከመተት ጋር በተያያዘ ሰሞኑን በሰፊው ሲሰራ የነበረ ዜና አለ፣ በሚኒስትሪ ሚዲያዎች ሳይቀር ማለት ነው። እስቲ እሱ ላሳያችሁ። አንድ ሰው ቅንድባችሁን እንድትሰጡት ቢለምናችሁ ወይም በግድ ሊላጫችሁ ቢሞክር ምን ታደርጋላችሁ? ሰምታችሁት የማታውቁት ኢትዮጵያ ውስጥ የተከሰተ አስደንጋጭ የድግምትና የጥንቆላ ሴራ ልንገራችሁ። ሁኔታው እንዲህ ነው። አንድ የድግምት መድኃኒት ቀማሚና ሌላ ተባባሪ ግለሰብ በ10 ሺህ ብር ይስማማሉ። ስምምነቱ ምን መሰላችሁ? መድኃኒት አስደራጊው በግል ቅራኔ ያለበትን አንደኛውን ተጎጂ እንዲሞት፣ ሁለተኛውን ደግሞ በቁሙ እንዲያብድ ለማድረግ ነው። ድግምቱ እንዲሰራ ግን የተጎጂው ቅንድብ የግድ ያስፈልጋል። ተከሳሹ የተጎጂውን ቅንድብ አዘናግቶ ለመውሰድ ሲሞክር ግን ሳይሳካለት ቀርቶ እጅ ከፍንጅ ተያዘ። በቁጥጥር ስር የዋሉት ግለሰቦችም በፖሊስ ምርመራ ወንጀሉን መፈጸማቸው ይረጋገጥና የአካባቢ ፍርድ ቤትም በ8 ወራት ቀላል እስራት እንዲቀጡ ወስኖባቸዋል። 8 ወር በጣም ትንሽ ናት። ሊያደርሱ ከነበረው ጉዳት አንጻር 8 ወር ለእኔ በጣም ትንሽ ነውና እናንተም ታስባላችሁ? ምናልባት ተሳክቶላቸው ጉዳዩን አድርገውት ቢሆን ኖሮ እኮ ሰውየው ወይ ያብዳል ወይ ደግሞ ይሞታል ማለት ነው። ማስጭኛ ምን ሐሳብ ነው? አረማ ባለቀ ደቂቃ ሙዳት ተያዘ። ማዘር ሙድ ይዛሉ እንዴ? ጓደኛችን ወልዳ 500 ብር አዋተን እንጠይቃ ተባብለናል አላልኩሽም? 500 ብሩ ስጭኛ። 500 ብር? አዎ። ምን አገባኝ ያገባኛል። እኔ አንሶላ ተጋፎ ሲጋደሙ አንጥፍ ያለው ነበርኩ። ምን አገባኛል? የታይ እንጂ እንዴ ምን ነው? በርግጥ እኔ አንጥሻለሁ እንዴ ጭራሽ። የማዘር አክቲንግ አንደኛ ነው፣ አጨብጭበናል። ግን ከዚህ የተረዳሁት ነገር ምንድነው? አንዳንድ ጊዜ እንደዚህ ትልልቅ ልጆች ሆነው ተመርቀው ምናምን ስራ ያጡና ቤት ውስጥ ይቀመጣሉና እንደዚህ አይነት ማህበራዊ ሁኔታዎች ሲፈጠሩ በጣም ይከብድ ይመስለኛል። እኔ እንደኔ ማለት ነው። ተመልሰን ወላጆቻችንን በምንረዳበት በምናግዝበት ሰዓት እንደገና ተመልሶ ለእንደዚህ አይነት ሁኔታዎች ገንዘብ መጠየቅ በጣም ይከብድ ይመስለኛል። ሴዶ ማርሻል እንግዲህ የተለያዩ ድርጊቶችን ማለት ወጣ ያሉ ድርጊቶችን ቲክታክ ላይ በማድረግ ይታወቃል። አሁን ደግሞ ሆዴ በድሪል አይበሳም ሊበሳ አይችልም እያለ ነው እና ወንድማችን የሰጠውን ምላሽ እንከታተል እስቲ። አበሻ ሆዴ ድሪል አይበሳውም አላልኩ? ድሪል አይበሳውም ይሁን ድሪል አይበሳውም ይሁን ማለት ነው። እያየ ነው ድሪል አይበሳውም። ቦርጫም ነው ያልከኝ አታቀኝም ማለት ነው። ይዶን ነው ሚአቶላ ሴዶ አንተ ማለት ጤዛ ያረፈበት ሳር እንዲህ ስልቅጥ አድርገህ የምትበላ ሰው እኮ ነው። ከዛም አልፈ የኮልደር ማሳሩን ከነ ኮልደሩ እንደዚህ ውጣ እሱም አላጠገበኝም ብለህ 64 እንቁላል በ6 ሊትር ወተት የምትጠጣ ሰው እኮ ነው። ያንተን ወደ እንኳን ድሪል የኢራም ሴደ ራሱ ይበሳል እንዴ? ያንተን ተሆነ አንተ የሁሉ ምግብ ስታግበሰብስ ስላየሁት የኔን ሆድ ራሱ ድሪል አይበሳው እንዴ? ሴዶ ኢትዮጵያን ወራሪ ጠላት ቢመጣባት ወይም ሌላ ክፉ ዘመን ቢመጣ ኢትዮጵያን እንደዚህ ውጠ ቦዲ ይዘህ ያን ክፉ ዘመን የምታሻግር ሰው እኮ አንተ መሲህ እኮ እንዴ ሴዶ ያንተ ሆድ እኮ የማይዝግ የማያንጠዋጥ በቃሊቲ ኤጋ የተሰራ ታንከር እኮ እንዴ ድሪል አይበሳውም ትላለህ እንዴ? ያንተን ሆድ ራሱ ፈጣሪ ከላይ በመብረቅ እንደዚህ ካልበሳው ይበሳል እንዴ? አንተ ሆድ እንዴ ስልች ወደ እኔ ብታት ከብሩ የሚያክል ቦርጭ ይዘህ ደግሞ ቦርጭ የለኝም ትላለህ እንዴ? ምን አንተ አረ እንደው ልጹምበት ሴዱ ተው። አንተም ጾም ላይ እኔም ጾም ላይ ተው እባክህ። ይሄማ ፀጉር ቤት ራሱ አይደለም ራሱ ነው ቤት የቀባው። በብሩሽ ነገር ቦረሽ አልቋት ነው የወጣው።
ፌሚኒስት የሆነች ሚስት ስታገባ እንካይነ ካጠበ አሰማም እንዴ ቤት ልትሄጂ ነው? እኔ መረዳተመኝ እንዴ እዛ ህፃኖቹ እያስቸገሩኝ ነበር። ደግሞ ቅድም ጂም ቤት ልሄድ ነው እቃውንና ልብሱን አጥበጠብ እንዴ ጂም ቤት እኔ እዚህ ጋር እንደዚህ እንትን እያልኩኝ እንዳመጪኝ እነ ሳሚናና ፈታ እንበል ዛሬ እያሉኝ ነው። የምን ፈታ ነው? የምን ፈታ ብሎ ነገር የለም። ስራን ስራ አርፍ 200 ብር ስጪኝ እንዴ። የምን 200 ብር? አንተ ትቀልዳለህ እንዴ? ና ስራን ስራ። ልብስ ለማሳጠብ ነው እንዴ ያገባሽኝ? ይናላል በቃ ና ወዴት ነው የምትሄደው? መፋታት ነው የምፈልገው። በቃ ካሁን በኋላ ቤት እቺ ለ9 ዓመት እኮ ነው የተፈራረም እና ቢሆንስ እዛ ሌሊቱን ሙሉ ጭራሽ ኮንትራት ነው ያለሽ እዚህ ጋር ሳህን ዕቃ ልጅ እኔ ባስጠላኝ። በቃ ቤት 9 ዓመት ተፈራርመና እና 9 ዓመት ተሰራታ 9 ዓመት ገረዶኜ መኖር አለብኝ እንዴ? ብታነቅ ይሻለኛል። እኔ ካንቺ ጋር ኖርም ካሁን በኋላ። ስሚ ሄለን እንዴት ስለምነኝ እንደነበር ታውቂያለሽ። እሷ እንደዚህ አታገላታኝ። ሄለንን ስም አታንሳብኝና ስራውን ስራ። አንቺ አሮጊት ያውሽ ሰውዬ ልቃቂ ሴትዮ አማታል። እኔን ሴትዮ ምንድነው? አበላሽ ማለት እኮ ፈጠርሽ ማለት ነው። ስራን ስራ ሌላ ወሬ። አረ ቤቲ በእግዚአብሔር እቺ ዛሬን ወጣ ቢዜ ታታለበልሽ። ምንም ወጣ ብሎ ነገር ማንንም አላገኝም። ማንንም ይኸውልሽ፣ ማንንም እነ ሄለን ብቲ እነ ቅድስት ብቲ ማንንም አላገኝም። እግዚአብሔር እና ከጋልቴር ነው። ስራን ስራ ኪም ቤት ልትሄጂ አይደል? አፍቅጂልኝም ለአንድ ቀን አልፈቅድም ብሎ ነገር የለም። ስራውን ሰርተህ በኪዳነ ምሕረት ቤት አትለማመጠኝ። ታረ በእግዚአብሔር ዛሬን ፍቃጅልኝ። እግሬ ልቀቅኝ። ዞር በል ጨምላቃ። ስራውን እኔ ካሁን በኋላ ከአንቺ ጋር ነው። ወዴት ነው? ይሄንን አሁን ወንዶች ኮምፕሌን የሚያደርጉበትን ስራ ማለት ነው ሴቶች ለዘመናት ያለምንም ቅሬታ ነው ሲሰሩት እና ስንሰራው የኖር ነው። ዴት አታድርግ። ዴት ካደረክ ግን ፈርስት ዴት ላይ ማለት ያሉብህን 3 ነገሮች እነግርሃለሁ፣ ሙክክ እንድትል ማለት ነው። አንደኛ ቤት ምግብ አይሰጡሽም እንዴ? ቀስ ብለሽ ቢ ግልጽነትህንና ለሷ ጤና ያለህን መቆርቆር ያሳያል። ሁለተኛ ፎቶዎች ላይ ብዙ ፊልተር ነው የምትጠቀሚው አይደል? ቴክኖሎጂ ላይ ያለህን እውቀትና ብስለት ያሳያል። ሶስተኛ አስተናጋጇ የሚያምር ሰውነት ነው ያላት። አካባቢህን በንቃት እንደምትከታተልና እንደምታጠና ትረዳለች። ኮሜንት ፓርት 2 የምትፈልጉ ከሆነ ኮሜንት አድርጉ። አረ ለተከታታይ 7 ቀናት በ1500 ብር ሰርቫይቭ የማድረግ ቻሌንጅ ዛሬ ቀን በ1000 ብር ብቻ ያውም አዲስ አበባ ላይ ለአንድ ሳምንት በቀን 3 እየበላ መቆየት የምችል ይመስላል። እንግዲያውስ እዚህ 3 በ3 በሆነች ክላስ ውስጥ የትም ሳልወጣ ለተከታታይ 7 ቀናት በ1000 ብር ብቻ ኮመን የሚባሉትን የምግብ መስሪያ አባላቶችን አሟልቼ በተረፈኝ ብር የሚቀረኝን ቀን እያብቀቀው ሰርቫይቭ ለማድረግ ሞክር። እንግዲህ ኮመን የምግብ መስሪያ አባላቶች የምንላቸው ቲማቲም፣ ሽንኩርት፣ ዘይት፣ በርበሬ፣ ጨው፣ ውሃ ናቸው። ስለዚህ ለ7 ቀን ይበቃኛል ብዬ ያሰብኩትን ቲማቲም 3 ኪሎ፣ ሽንኩርት 2 ኪሎ ሸምቻለሁ። ቲማቲምና ሽንኩርት ገዝቼ 380 በአንድ ሺህ ያልኩትን ከስየዋል 500 ብር ጨምሬ። ለምን ካላችሁ ቢኮዝ ቲማቲም 3 ኪሎ 180 ብር ሲደመር ሽንኩርት 2 ኪሎ 160 ብር ሲደመር ዘይት 300 ብር ሲደመር ውሃ 100 ብር ሲደመር ጨው 25 ብር ሲደመር በርበሬ 170 ብር ኢኳልስ ቱ 935 ብር ቀሪ 65 ብር። 65 ብር ደግሞ ሳምንት አይደለም ቁርስ አያበላኝም። ስለዚህ 500 ብር ጨምሬያለሁ። የመጀመሪያ ቀን ይህን ይመስላል። ነገ በቀን አንድ እንገናኝ። እንደውም 1500 ብር ራሱ ሊበቃ የቻለው ሰው የሚኖርበት ሰፈር ውስጥ እየኖርክ ስለሆነ ነው እንጂ አንዳንድ ሰፈሮች ብትኖር ከባድ ነው። የማዳም ቅመሞች የቲክቶክ ስማቸው ሰብላይ በረሃዋ ዳይመንድ ቅመማ ፌር እልከኛዋ ነኝ አባቷ ልጅ ሲጽያቸው እሺ ሲገባኝ ትቸዋለው ነኝ አባቷና ፋቂዋ ግን ለምን ጥርግበል ንፍጣም ቀበጥ ቅብጥብጥ ያልኩ የሀያ ቋማኛ ለፍቅር አንደኛ አረግጥም ሳፈቅር የቀኑ ሳገባ ምን እስነኝ የወሏ ሆንኩል ታማሚ የማዕበል መርከቧ የሳካ ምርኮኛ አባቴ ስብራቴ እርግቧ ቸኮሌት ልቤ ሰው አትመን የወሏ ሰንደል። ቲክቶክ ላይ ሳይ በጣም ነው ብዙ ጊዜ የሚገርመኝና አንዳንዶቹ ሙሉ አረፍተ ነገር ናቸው፣ ግማሾቹ ደግሞ አንድ ወይም ሁለት ስንኝ ናቸው ምናምንና በጣም ነው የሚገርመኝ የአረብ ሀገር ሴቶች የቲክቶክ ስማቸው። የቴዲ አፍሮ ጀንበር የሚለው ትራክ ላይ መጀመሪያ ሲጀምር ያሉት
እናት የሚመርቁት ማለት ነው። መረባ እያሉ የሚመርቁትን እናት አንዱ አግኝቷቸው ያደረጉትን ኢንተርቪው አይተን እንምጣ እስኪ። በጣም ታዋቂ ሆኗል። እኔ በጣም የእናንተ እናት የኢትዮጵያ እናት ልታወቅ እንጂ ትክክል አይዞርም። እየሰለጠና ሄድንና እየሰለጠነ ነው። ቴዲ አፍሮን ያውቁታል? ያው በቴሌቪዥን ያውቀዋል። በቴሌቪዥን ያውቁታል። አዎ። ምን አይነት ዘፈን ያውቃሉ ስለ ቴዲ? ኧረ እኔ እንደው ምን አውቄ ዘፈኑንም ማውቀው ታሪክ የለኝም። የአሁኑንስ ሰምተዋል? አዎ ሰምቼዋለሁ። ያው ስለ አንድነት ነው፣ ስለ ኢትዮጵያ ነው። እንግዲህ እንደዝሞ እኔ መረባ ስልም እሱንም አየሁ። ፍሬ ነገሩ ግን አልገባኝም። አረ ፍሬ ነገሩስ እንደው ለሁሉም ሰው አይገባም። አዎ የቴዲ ነገር አልገባኝም። ማቹን ተነግሮኛላችሁ። እኔ ቤታዬ፣ እሱ ጆን ዳንኤል። ስምሽን ንገሪኝ እህቴ፣ ስምሽን እንተዋወቅ። እሺ ቤታ እኔ እናት። ስምሽን ንገሪኝ እህቴ። ወይ ኔትወርኳ ነው። እሺ ቤታ እህቴ፣ ስምሽን ንገሪኝ እህቴ። እሺ በስመ አብ ወወልድ ወመንፈስ ቅዱስ። ምን ስምሽ ማን ነው እህቴ? ስምሽ ማን ነው? ሰደዮ ስምሽ ማን ነው እህቴ? ስምሽን እየጠየኩሽ እኮ ነው። ጆን ዳንኤል። ስምሽ ማን ነው እህቴ? ማናት? ምንድናት? ማናት እንዴ? ቆይ ጆን ዳንኤል ዲስሪስፔክት ነው። እባክሽ ተረጋጊ፣ እባክሽ ተረጋጊ። መልሽላት እንጂ ልቀት ነው ያንቺ ያማ እንደ እየነገርኳት አታነብም እንዴ? ለምን ማለት ሰው እንደ ዘይመጣ ማናት? ምንድነው? እባክሽ ተረጋጊ እህቴ፣ እባክሽ ተረጋጊ። ደግሞ እኮ ምንም ነው የማትስቀው። ወስተር ብላ ነው የምትናገራት። የት ነው የምትኖሪው? ስምሽን ንገሪኝ። ማርያምን አውቃ ነው ወይስ እውነቷን ነው? እኔ እየተናደድኩ እኮ ነው። ኧረ እውነቷን ነው። ንቀት ነው እንዴ? ኧረ ቤት ለምንድን ነው ለካ አታነብም እንዴ? ማያነብ ሰው ይዘብኝ እንደምን ትመጣለህ? የሴቷ አክሊሉ አንብቢ። እኔ ከጠዋት ጀምሮ እንደ ፖሊስ ሰራ የነበረ ሴትዮ ደግሞ ስለሌለብሽ ባለሽ ምን ይለሽ? ኧረ እዚህ ቲክቶክ ላይ እንዳትጠገኝ አይደለም። እባክሽ ተረጋጊ እህቴ፣ ምንም የሚያናድር ነገር የለም። ለሽ ቆጣሽ። ይሄ ዲስሪስፔክት ነው። እንዳታስጠቁሪ። ይሄ ነው ማስጠቆር። ነይ ውጪ። ማናባቱ ፈርቼ ነው ቤተራ ወጪ ጭራሮ ቁጭ ሰፈር ቤታ ቋጥሽ እናቴ አልኳት። እቺ ልጅ ማለት ነው የተለያዩ ሰዎች ላይቭ ላይ እየገባች እንደዚህ ድርቅ ነው የምታደርጋቸው እና የማያውቋት ቲክቶከሮች እንዴት እንደሚናደዱባት ደግሞ አትስቅም። ኮስተር እንዳለች ነው እንትን የምትለው። እንግዲህ የታቱ ተአምር እንደቀጠለ ነው። ሌላኛውም ሙሉ አልበም ፖስተሩን ተነቅሶታል። 18ቱንም ዘፈን ማለት ነው። በስመ አብ ወልድ። እኔ እውነት ለመናገር ይሄንን ቴዲ ራሱ ቢያይ እኔ ደስ የሚለው አይመስለኝም። በጣም ነው የሚጨንቀው። ምኑ ደስ ብሏቸው ነው ግን እንደዚህ የሚያደርጉት? የገጠር ሰርግ እንዴት እንዳፈረች ማኤፍ ዋይፒ ራይት ነው ይላል። እርግጠኛ ነኝ የሁላችንም ቲክቶክ ሰሞኑን እንደዚህ ነው። የቶለም ዘለም ስላለ ሰማይ ደመነ አጉረመረመ ሊጥል ነው መሰል ዝናብ ደርቤ አይሞቀኝ ብከናነብን ተይዤ ባንቺ ሀሳብ ሳቅሽን ማየቴ ነው ለሞቴ ሰማይ ማኘ ነው ምድር ዋስ ገዳይ እንደሌለኝ አለ እሷስ በአማረው ጥርሷ ሞቻለሁ እስከምለሰው ወድሻለሁ። ይሄ የሁላችንም ቲክቶክ ነው እና የሚጠበቅ ነው። ለዛሬ የእናንተን ጊዜ ይመጥናሉ የሰበሰብኳቸው ቪዲዮዎች እነዚህን ይመስላሉ። እንዳተረፋችሁባቸው ተስፋ አደርጋለሁኝ። እስካሁን ድረስ አብራችሁኝ ከቆያችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አበረታቱኝ። ሌላ ጊዜ እስከምንገናኝ ቻው ቻው።